ሰላም አለይኩም ወራህመቱላሂ ወበረካቱ። እንደዚሁም ክርስቲያን ወገኖቼ ሁላችሁንም ሰላም ብያለሁኝ። መጀመሪያ አዲስ ነኝ፣ ሰብስክራይብ አድርጉኝ፣ ከቻላችሁ ላይክ አድርጉልኝ። ግን ከቻላችሁ ይሄን ቪዲዮ የደረሳችሁ ሰብስክራይብ አድርጉኝ። ኢንሻአላህ ዛሬ ትንሽዬ ምክር ቢጤ ነገር ኮንትራት ቤት ላሉ እህቶቼ፣ አረብ ሀገር ኮንትራት ቤት ላሉ እህቶቼ ትንሽ የምክር ቢጤ ነገር ለግሳችኋለሁ ማለት ነው ኢንሻአላህ። ኮንትራት ቤት ሆናችሁ ለመጥፋት የምታስቡ ልጆች ማለት ነው። ይሄ መጥፋት የምትለዋ ነገር ከአእምሯችሁ አውጡትና እዛው ለመስራት አስቡ። እዛው ማለት ያላችሁበት ላይ ካልተመቻችሁ ቤት ቀይሩ። ቤት የመቀየር መብት አላችሁ። ቤታችሁን ቀይሩ፣ ግን ለመጥፋት አታስቡ። ውጪ ጥሩ ነው፣ ውጪ ላይ ደሞዙ ብዙ ነው፣ ነፃነት አለው ምናምን የሚሏችሁ ልጆች ሊኖሩ ይችላላችሁ። ምንም አይነት ነፃነት የለውም። ምንም አይነት ነፃነት ብዬ የማስበው ውጪ ላይ ምንም አይነት ነፃነት የሚባለው ነገር ምናልባት ሄደሽ እዛ ኢጃዛ ቤት የምትቀመጪው ነገር እሱ ነው ነፃነት ብዬ የማስበው። ለኔ እሱ ነው። ሁለተኛ ደሞዝ ጭማሪ ነው ብሎ የሚሏቸው ልጆች ሊኖሩ ይችላሉ። ደሞዝ ጭማሪ የሚለው ትንሽ ነው፣ ያኔ ሊጨምር ይችላል፣ ሁሉም አይደለም። ግን ምንድነው ያለው የደሞዝ ጭማሪነቱ አይደለም ማየት ያለባችሁ። ምን አለ አንድ ወር ትሰሩና 2 ወር ስራ የመፍታት ነገር ሊመጣ ይችላል። አንድ ወር ተሰርቶ ስራ 2 ወር ደግሞ ስራ የመፍታት ችግር ሊመጣ ይችላል ማለት ነው። ሌላው ደግሞ ምንድነው ጠፍታችሁ ብዙ ችግር ነው ያለው። ስራ ካጣችሁ በኋላ የምትበሉት ምግብ ሁላ ልታጡ ትችላላችሁ። እውነቴን ነው ማለት የምትበሉት ነገር እዛ ጋር ስራ ፈታችሁ ቁጭ ብላችሁ የምትበሉት ምግብ ልታጡ ትችላላችሁ። ኮንትራት ቤት ስትሆኑ በቀን አንዴም ሁለቴም ካለ እንደፈለጋችሁ ልትበሉ ትችላላችሁ። መጥፎ ሰዎች ካልሆኑ መጸዳጃ የጽዳት እቃ ሊገዙላችሁ ይችላሉ። ጥሩ ከሆኑ፣ ካልሆኑ ደግሞ ብዙ ይሄን ያክል ብዙ አይወስድም። በራሳችሁ ገዝታችሁ የቀጠባችሁ መጠቀም ትችላላችሁ። ደሞዛችሁ አይቋረጥም፣ ወር ለወር ይመጣል ይደርሳል ማለት ነው። ህጋዊ ናችሁ። አገር 2 አመታችሁ ስትጨርሱ አገር መግባት ትችላላችሁ። ህገ ወጥ ስትሆኑ ደግሞ ብዙ ችግሮች አሉ። መጸዳጃ እቃ እንኳን የጽዳት እቃዎች ማለት ነው፣ የራሳችሁ የጽዳት እቃዎች እንኳን ከራሳችሁ ነው። ብር ባይኖራችሁ ያ ነገር አይኖርም። ምግብ ብር ከሌላችሁ ምግባችሁ አይኖርም። የቤት ክራይ የምትባል ነገር አለች። ሰርታችሁ የቤት ክራይ ትከፍላላችሁ እና ብዙ ነገር አለ። ገና ብዙ ልጆች ጾታዊ ትንኮሳ የሚደርስባቸው ልጆች አሉ። ሌላው ደግሞ ምንድነው ስትወጡ ራሱ የምትከፍሉት ብር አለ። የሚያስጠፋችሁ ሰው የምትከፍሉት ወይ 4000 ሪያል ወይ 5000 ሪያል የምትከፍሉት ብር አለ። 4000 እና 5000 እጃችሁ ላይ ካለ እዚህ መጥፋት ከምታስቡ አገር ገብታችሁ 4000 5000 ሪያል ትንጥዬ ስራ ታሰራለች። ካልሆነላችሁ ግን ሌላ አማራጭ አለ፣ ብዙ አማራጮች ማለት ነው። ቤት መቀየር ባትችሉ አገር ገብታችሁ ሌላ ሀገር ቀይሮ የመውጣት እድልም አለ እና ብዙ አይነት እድሎች ኮንትራት ቤት ነው ያሉት። አሁን ደግሞ ብዙ ነገሮች እየተስተካከለ ነው። ኮንትራታችሁ ከጨረሳችሁ ያለ እነሱ ግዴታ የነሱ ፍቃድ መጠየቅ አይጠበቅባችሁም። በሆነ በአብሽር በምትባለው አፕሊኬሽን አስታውቃችሁ ከፊል መቀየር ትችላላችሁ። ከፊል ስታገኙ ያኔ ብዙ የተሻሉ ነገሮች አሉ። ደሞዛችሁ ይቆጣጠርላችኋል። ደሞዝ አትከለከሉ። ምክንያቱም ከዛ ከከፊላችሁ ወደ እናንተ ነው የሚገባው። ባትሰጡ እነሱ ተጠያቂ ነው የሚሆኑት ለዛ ነገር ማለት ነው። እና ብዙ ውጪ ላይ ብዙ መጥፎ ነገሮች አሉ። ከሁሉም በላይ ደግሞ አንድ ወር አንድ ቤት እየሄዳችሁ ሰው ቤት እየተመላለሳችሁ የምታጸዱት ብዙ ጊዜ ቋሚ ስራ ባይገኝ ማለት ነው። እንደዛው አንድ ወር ሰርታችሁ ደግሞ 2 ወር ልትቀመጡ ትችላላችሁ እና ብዙ አይነት ችግሮች አሉ። ገና አልጠቀስኩላችሁም። ይሄ በትንሹ ነው፣ ያኔ በትንሹ ማለት ነው። ብዙ ነገራቶች ሊደርሱ ይችላሉ። ብትታመሙ ሐኪም ቤት ብር ያስፈልጋችኋል። በብር ነው የምትሄዱት። ያ ብር ከሌላችሁ መታከም አትችሉም፣ ውጪ ከወጣችሁ በኋላ ማለት ነው። ኮንትራት ቤት ስትሆኑስ እነሱ ናቸው የሚያሳክሟችሁ፣ ወደው ሳይሆን ግዴታቸው ማለት ነው። ስለዚህ ብዙ መጥፎ ነገሮች አሉ። ይሄ በትንሹ ነው የገለጽኩላችሁ። ኢንሻአላህ እኔ ቪዲዮ ማብዛት አልወድም። ኢንሻአላህ በሌላ ቪዲዮ እንገናኛለን። ሰብስክራይብ ማድረግ እንዳትረሱ።